ይህ ሰው የሰባት ሴቶችን ነፍስ ቀጥፏል። ታሪኩ የሚጀምረው ሮቢን የምትባል እየሰራች ኮሌጅ የምትማር ልጅ ከቦይፍሬንዷ ጋር ተዝናንታ ለብቻው በመኪና ስትመለስ ሆሊውድ ፍሪዌይ ላይ መኪናው ይቆማል። ፖሊስም ያገኛትና ለፋሚሊ ደውላ እንዲወስዷት ይነግራታል። ድጋሚም ሲያልፉ ከወንድ ጋር ቆማ ስታወራ ያያዋታል። ፋሚሊ ነው ብለው ያልፋሉ። ግን ልጅቷ ትጠፋለች። ብዙ ሰዎችም ፖሊስን መውቀስ ይጀምራሉ። እሷ ብቻ ሳትሆን ሮዝ፣ ኪንዲ፣ ሊሳ፣ ኤርንስታይን፣ ጃኔት እና ሞና የተባሉ ሴቶች በዚህ መንገድ ጠፍተው ሞተው ተገኝተው ያውቃሉ። ታዲያ አንድ ሴት ለፖሊስ ደውላ ስራ ላይ ያልሆነ ፖሊስ መጥቶ እሷንና ልጇን ወደ ጋዝ ስቴሽን ልውሰዳችሁ ይላቸዋል። እሺ ብላም ትሄዳለች። ግን ጋዝ ስቴሽኑን ያልፉታል። ወዴት ነው የምንሄደው ስትለውም አንቺን ከመግደሌ በፊት ልጅሽን በመስኮት ወረውረዋለሁ ይላታል። በሚገርም አጋጣሚ እቺ ሴት ልጇን ይዛ ከመኪና ዘላ ታመልጠዋለች። አመልጣም ለፖሊስ ትጠቁማለች። ሌላም ሴት እንዲህ ሊያረጋት የነበረው ሰው ብሩስ ዴቪስ መሆኑን ትናገራለች። ብሩስ ዴቪስ የሜንሰን ፋሚሊ ሜምበር ነው። ማለትም በኮከብና በጨርቅ የሚያምኑ ሰዎች ናቸው። ሮቢንም የጠፋችበት ቀን ጨረቃ ሙሉ ነበረች። ጊዜውም 1960 ስለነበረ በሚያሳዝን ሁኔታ ብሩስ ሊታሰር አልቻለም።